መታረም የራስሽን ጸጉር አቆርጭም እንደ ጸጉር መቁረጥ ከማረሽ እና ከቤትም ጋር ምን አለሽ ታዲያ? አሳው ወደዛ ይጅልኝ በቃ በእናትሽ አንቺ ወደዛ ይጅልኝ በቃ ፋዘር ጋሼ ኧረ ፂሜ ነው በእናትህ ምን አስባ ነው የላጨችኝ እኮ በእናትህ አታያትም እንዴ? አሁን እሺ እኔ ሰው ወንድ መስላለሁ እስኪ እንደዚህ አሁን እስኪ ምን በደንብ ተስተካከል። ኧረ በእናትሽ አሁን እኮ ምን እንደምትለኝ ታውቂያለሽ? ምንም አታመጣብህ። ምንድነው ማለት ነው? እቺ እንደዚህ ነው ማለት ማታኛ ቤት ውስጥ ትልቅ ክርክር ትልቅ ችግር ተፈጠረ። ምን አትሉ? የቡርኬ ፂም እንዲያድጎ ማለት ነው። ሰካራም ነው የሚመስለው። እናቴ ላጭህ ስትል አላጭም ላጭ አላጭም። ምን ልትሆን ነው አንተ? ፂምህን አትላጭም ወይ? እናቴ ይደግልኝ ምናምን መሆን ነው የምፈልገው እያላት ሙድ ያዘባት እና እናቴ ጸጉር የሚያሳድግ የሚፈትል ምናምን በጣም ነው የምትጠላው። ስለዚህ እኔ አሁን እሱ በተኛበት እንዲህ ልሞክረው አሰብኩኝ። ግን እስቲ ምን እንደሚሆን የሪአክሽኑን ማየት ፈልጊያለሁ። እንዲህ ማለት ነው። ነው ኧረ ለምለም በእናትህ ኧረ ወይኔ ይችል ምን ሆነሽ ነው? ኧረ ወይኔ በእናትህ ማዘር ምን ሆነሽ ነው? ያምሻል እንዴ አንቺ? ከዚህ ሜጋ ምን አለሽ? ያምሻል እንዴ? አዎ በእናትሽ ወደዛ አድርጊልኝ በእናትሽ። ኧረ ወይኔ በእናትሽ
ማዘሯ በቃ አሁን አንድ ጀመረው ጨርሰው ምንድን ነው? እሺ ምን ይባል? እሺ ኧረ ወይኔ በእናትህ አቡ እሺ አለች። ምንድን ነው እኔ የምሆነው? ኧረ በእናትሽ ለምለም በቃ ወደዛ ሂጂልኝ በእናትሽ። ኧረ ወደዛ ሂጂልኝ። አንቺ ምን አይነት ሙድ ነው የምታራምጂው? የራስሽን ፀጉር አቆርጭም እንዴ? ፀጉር መቁረጥ ካማረሽ እና ከቤትሽም ጋር ምን አለሽ ታዲያ? ኧረ ወይኔ በእናትሽ አቡ በእናትሽ አንቺ አቡ ኪዳነ ምሕረት ኧረ ወይኔ አቡን አትላጭው ያለሽ ኧረ ለምለም በማርያም አንቺ ግን ምን አስበሽ ነው? በእናትሽ አይደብርሽም እንዴ? ቆይ ኧረ ፋዘሯ አቡ ወደዛ ሂጂልኝ በቃ በእናትሽ አንቺ ወደዛ ሂጂልኝ በቃ ፋዘር ኧረ ፂሜ ነው በእናትህ ምን አስባ ነው የላጨችኝ እኮ በእናትህ አታያትም እንዴ? አሁን እሺ እኔ ሰው ወንድ መስላለሁ? እስኪ እንደዚህ አሁን እስኪ ምን በቃ ያደረገችልህ በቃ ቁጭ ባለ ኧረ በእናትሽ ለምለም ኧረ ወደዛ ሂጂልኝ በእናትህ አሁን እኔ ያለ ፂምሽ አንተ ኧረ ለምለም በእናትሽ ወደዛ ሂጂልኝ በእናትሽ ኧረ ወደዛ ሂጂልኝ በቃ አልፈልግም እንደዚህ ሆናለሁ በቃ ልቀቂኝ እሺ እንደዚህ ሆነ ኧረ ለምለም በእናትሽ ኧረ በቃ ተይኝ በእናትሽ አሁን ተጀምሯል ይለቅ በቃ ኧረ እኔ ይሄንን ማሽን ነው እዛ ምን እንትን የምለው በእናትሽ እኮ ቁጭ በል በቃ ጀምሬያለሁ ኧረ በእናትሽ አንቺ ኧረ ምን አይነት ሙድ ነው የምታረው ኧረ በእናትሽ አንቺ መላጨት ካማረሽ ሌላ ፀጉር ቤት አከፍቺም እንዴ መላጨት ካማረሽ ከእኔ ፂም ጋር ነው እንዴ የምትለማመጥ በቃ ወደዛ ሂጂልኝ አልፈልግም በቃ ልቀቂኝ ኧረ ወይኔ በእናትህ ኧረ ወይኔ እጭ ኧረ በእናትሽ ኧረ ወይኔ በእናትሽ ኧረ ወይኔ ቡራ ኧረ ለምለም ኧረ በእናትሽ ይደብራል በእናትሽ ኧረ ለምዱ ኧረ በማርያም በእናትሽ እሺ ምን ምልሽ ነው አሁን ግማሹን እንዳላንሰሽብኝ እሺ ኧረ ለምለም በቃ ተይኝ በእናትሽ እኔ ወንድምሽ አይደለሁ እንዴ እኔ ላይ ነው እንዴ የምትለማመጂው አንቺ እቺ ምን ብለሽ ነው አሁን እኔ ፂም የላጨሽው? ማን ሰምተሽ ነው? ማን ነው ላጭ ያለሽ? ኧረ በቃ ለምለም በእናትሽ ተይኝ በእናትሽ ኧረ በእናትሽ ና ሳንዴ ና ቁጭ በል ኧረ ወይኔ በኪዳነ ቁጭ በል ልታብድ ነው ፀጉር ቤት ሄዳለሁ አልፈልግም ፀጉር ቤት ሄዳለሁ ተይኝ ፀጉር ቤት ሄጄ እስተካከላለሁ ምን አድርገሽ ነው አንቺ የምታስተካክልኝ ፀጉር ቤት ጨርሻለሁ አትገፍትረኝ ጨርሻለሁ ልቀቂኝ በእናትሽ በቃ ትንሽ ከፀጉር ደግሞ አራት ልጅ በቃ ጨርሻለሁ ትንሽ ነው የቀረኝ ፀጉር ትንሽ ላሳጥር እሺ አሁን እሺ ምን ልበለው እሺ እሺ ሰው ምንድን ነው የሚያው እሺ አሁን ሴቶች ሳይሆኑ ነው ምንድን ነው የምለው ምንድን ነው የምትለው አሁን ፂም ነው ብዬ ነው እሺ ለምንድን ነው እሺ ውጪ ነው የምወጣው ምን አድርጌ ነው እሺ እንደዚህ ሆኜ ነው የምወጣው ኧረ በእናትሽ ኧረ ለምለም በእናትሽ ኧረ በኪዳነ ምሕረት ኧረ
ወይኔ ቡራ እግዚአብሔር እንዴት ሰላም እንዳለክ ብታይ የእውነት ምን ብሎ ወታደር ነው ያደረግሽኝ? አቡ በእናትህ ኧረ በቃ ደረቴን ማማራሽ እንዴ ደግሞ ምን ሆነሽ ነው አንቺ? ቆይ ይሄን ወደዛ አድርጊ ልቀቂው አልፈልግም። ደውል የራስሽ ነው የምትቆልጥልሽ። አተረፋ በቃ አትመጣው እናትክንኝና በቃ ልቀቀው። በልማሽኑ አምጡት ነው አይደለም ሴጣን ምን አባ ለራስህ ብዬሽ እኮ ነው ጋሼ ማሽኑን ሰባበረው። እኔ አገባኝም እራስሽ ነሽ የፈጠርሽው ዶራችን እንደጀመርሽ ታስ እሺ ተመልካቹ በቃሽ እናተ በቃ ይቅርታ ፂሜን መልሽልኝ። ምን ነው የሚመለሰው? በቃ እንዴት እንዳማረሽ የምን ማርያምን ቅባት ምናምን እቀባለሁ። ከዛ በቃ የተቀነሰው አለ በጣም ነው የሚያምረው። እግዚአብሔርን የምን እንዴት እንደምታምር በቃ ያምራል። የምትስተካከለውን ሄደ በደንብ ተስተካከል። ኧረ በእናትሽ አሁን እኮ ምን እንደምትለኝ ታውቂያለሽ? ምንም አትልም። ምንም አታመጣብህ። ምንድን ነው የምላት አሁን? እቺ እንደዚህ ነው የምላት እመቤቴን ከእሷ ጋር ብጣላ ማለት ነው እኔ እንዴ እላፊ ነው የምንደባበረው። ቆይ እሷ ፂምህን ያፈቀረችው አንተነትህን ነው እንጂ እና ወንድነቴን ፂሜ ነው አሁን እንደዚህ ሆኜ ወይ እኔ ቆንጆ ልላት ነው? እሺ እንደዚህ ኧረ ቡራ በራስሽማ ተማመኝ። እንደዚህማ ምንሽ ለሴትማ ምን አባቷ በፂም ነው እንዴ የምታፈቅር? ምን አባቷ ስና እምቢ ካለች እኔ ጋር አምጣት። የእሷንም የታች ቤቷ አላጭቼ የተላጨነ ማደርጋት ምንም አታመጣም። ጠዋቱ ከተኛውበት ቦታ ቀስ ይቅርታ ጎቤቾ። ለማንኛውም ጋይስ መንገድ ላይ ነው ቤቱን እንግዲህ ሁሉንም ነጃጀስኳቸው አንድ ቀን ባድር። እናመሰግናለን። መልካም ቆይታ። ከ3 ቀን በኋላ ነው የምመለሰው። ወዳችኋለሁኝ። ባይ